ፒሲ ከመግዛታችሁ በፊት እነዚህ ነገሮች ካላውቃችሁ ሙሉ ለሙሉ ብራችሁ ይባክናል ማለት ነው። የመጀመሪያው ሃርድዌር እና ሶፍትዌር ብለን እንከፍለዋለን። በሁለት ሃርድዌር ስንል ሊነካ ሊታይ ሊዳሰስ የሚችል ነገሮችን ማየት አለብን ማለት ነው። ለምሳሌ እንደዚህ አይነት ቦዲዎችን በደንብ አድርገን የተጫጫረ እንደዚህ አይነት ነገር የተፋቀ የተሰነጠቀ ምናምን ነገር ካለ በደንብ አድርገን አጥርተን ማየት አለብን ማለት ነው። እንደዚህ አዲስ ነው ብለው የተቀጠቀጠ ምናምን ነገር ያመጡልናል እና እሱን ነገር በደንብ አድርገን ማየት አለብን። እንደመጀመሪያ የተፋቀ የተሰነጠቀ የተጠገነ ነገር ተሰንጥቆ የተጠገነ ነገርም ሊኖር ይችላል። በመጀመሪያ እነሱ ነገሮች እናያለን። ሁለተኛ ደግሞ ብሎኖቹን እነዚህ ብሎኖች የተፈቱ ከሆኑ ቀለማቸውን ይቀይራሉ፣ ጥርሳቸው ምናምን ይነሳል፣ ጥርሳቸው ይቦረቦራል ምናምን እና እነዚህ ብሎኖች ያሉበት ቦታ ላይ እንዳለ የዞራችሁ በደንብ አድርጋችሁ አገላብጣችሁ ማየት አለብን። ዙም አድርጋችሁ በደንብ አድርጋችሁ፣ ምክንያቱም በጣም የሚሸውድ ብዙ ነገሮች ስላሉ እንደዚህ በደንብ ቀርባችሁ ሁሉንም ነገር ማጣራት አለባችሁ ማለት ነው። ሁለተኛ ደግሞ ስክሪን ነው። ስክሪን ላይ ደግሞ ስንመጣ የተበየደ ምናምን ካለ የተመታ ካለ እንትን ፒሲውን አስበርተን ኖትፓድ የሚለው ላይ ሰርች አድርገን ኖትፓድ የሚለው ላይ እንገባና ሙሉ ነጭ ስክሪን ሲመጣልን በዛ ነጭ ስክሪን መሰረት ሁሉንም ማየት እንችላለን። የተሰነጠቀ ካለ ወይ መስመር የሚያረግ ካለ የጠቆረ ነገር ካለ የተመታ ነገር ካለ በደንብ አድርገን በነጭ ስክሪን መለየት እንችላለን ማለት ነው። ሶስተኛው ኪቦርድ ነው። ኪቦርድ ስንል ይኸው እነዚህ ነገሮች ሁሉም ኪቦርዶች መስራታቸውን ማረጋገጥ አለብን፣ ሁሉም ማለት ነው። ለምሳሌ እዚህ ጋር የኔ ተነቅላለች እንደዚህ ሙሉ መሆናቸውና ሁሉም ነገር መስራት አለባቸው ማለት ነው። እነሱን ቼክ ታደርጋላችሁ። አራተኛ ተች ፓዱ እዚህ ጋር እንደ ማውዝ የምንጠቀምበት ፓርት ሁሉንም ቦታ ክሊክ ማድረጉን ራይት ክሊክ ሌፍት ክሊክ መስራቱን በደንብ አድርጋችሁ ማረጋገጥ መቻል አለባችሁ ማለት ነው። አምስተኛ ፖርቶቹ ነው። ፖርቶቹ ማለት እዚህ ጋር ልንሰካባቸው የምችሉ የኬብል መቀበያዎቹ ማለት ነው። እነዚህን መስራታቸውን ቻርጀር ለምሳሌ አሁን ይሄኛው ቻርጀር ነው፣ ይሄኛው ቻርጀር ነው፣ የቻርጀር የዩኤስቢ ናቸው እና እነዚህ ነገሮች በደንብ መስራታቸውን እቺ የቻርጀር መቀበሏን በትክክል የኤርፎንም ደግሞ አሉ እንደየ እንትናችን ይለያያሉ፣ እንደየ ፒሲው ይለያያል። የኤርፎንም አለ። ሁሉንም መስራታቸውን እዛ ላይ ባሉት ፖርቶች ሁሉም መቀበላቸውን መስራታቸውን በደንብ አድርጋችሁ ቼክ ማድረግ አለባችሁ። አምስተኛው ስፒከር ነው። ስፒከር ደግሞ እዚህ ጋር እንደምታዩት ይሄ የፋን ማውጫ ነው። ስፒከሮቹም በዚህ በኩል አሉ። የሁላችንም ስለሚለያየ ነው። ስፒከሮቹ ወይ ደግሞ ሳውንድ ድምጽ የሚወጣበት ቦታ ማለት ነው። ያን ነገር ውስጥ ገብተን የሆነ ነገር እንከፍታለን። ቴስት የሚደረግባቸው ሳውንዶች አሉ። የራሳችንም ከፈለግን በፍላሽ ተክተን ቼክ ማድረግ እንችላለን። እነዛ ድምጹ አለመንኮራኮሩን ወይ ደግሞ ይሄ የተሰባበረ ድምጽ እየተቆራረጠ የሚወጣ ድምጽ ወይ የሆነ አብሮ ሪትም ያለው ድምጽ ምናምን ነገር ከሆነ ይቅርባችሁ፣ ስፒከሩ የተበላሸ ነው ማለት ነው። ስፒከሩን መጀመሪያ ቼክ ማድረግ አለብን ማለት ነው። ሁለተኛው ሶፍትዌር ነው። በሶፍትዌር ደረጃ ደግሞ ቼክ ልናደርግ የምንችለው ባትሪ፣ ለምሳሌ ባትሪው ይሁን የዚህ ፒሲ ባትሪ ነው። ሶ እንደዚህ አይተን ጥሩ ነው መጥፎ ነው ተቀይሯል አልተቀየረም የሚለውን ነገር ልናውቅ አንችልም። ስለዛ ግዴታ ሶፍትዌሩ ላይ መግባት መቻል አለብን ማለት ነው። ከዛ እሱን ቼክ ለማድረግ ባትሪው ተቀይሯል አልተቀየረም የሚለውን ነገር ቼክ ለማድረግ ከፈለግን ደግሞ ዊንዶው ፕላስ አር እናድርግና እዚህ ጋር የምጽፍላችሁን ቴክስት እናንተ ጋር ኢንተር ታደርጉታላችሁ። እሷን ኢንተር ካደረግን በኋላ የሚመጣልን ዲዛይን ካፓሲቲ እና ፉል ቻርጀር ካፓሲቲ የሚል ቁጥሮች ይመጡልናል። ለምሳሌ ዲዛይን ካፓሲቲው 40,000 ከሆነ ፉል ቻርጀር ካፓሲቲ ደግሞ 39,000 ከሆነ ተቀራራቢ ነው ማለት ነው። ሶ ይሄ የተቀየረ ቻርጀር አይደለም ማለት ስንት ፐርሰንት እንደሆነ ምናምን በደንብ አድርጌ በሌላ ቪዲዮ ሰርች ይላችኋለሁ። እሱን ገብታችሁ ቼክ አድርጉ። ዲዛይን ካፓሲቲው እና ፉል ቻርጀር ካፓሲቲው ቁጥሩ በጣም የተለያየ ከሆነ ተቀይሯል ማለት ነው። እሱን ነገር ቼክ ማድረግ አለብን ባትሪውን ማለት ነው። ከዛ በኋላ ደግሞ ፓወር ራም እና ፕሮሰሰሩ የተነገረን እንደሆነ ለምሳሌ 8 ጂቢ ራም ነው ከተባልን እርግጥ 8 ጂቢ ራም ነው የሚለውን ነገር ራሳችን ገብተን ቼክ ማድረግ እንችላለን። ዊንዶው ፕላስ አር አሁንም ውስጥ ከገባን በኋላ ዲኤክስ ዲአይኤጂ የሚለውን እንጽፋለን። ወይ እዚህ ላይ ቴክስት ያደረኩላችሁ ነገር እንጽፈዋለን። ከዛ ኢንተር ስንለው ስለ ሙሉ ስለ ኮምፒውተሩ ወይ ስለ ፒሲው ሁሉንም መረጃዎችን ይሰጠናል ማለት ነው። ሶ በዛ መልክ ፕሮሰሰር እና ራሙ ትክክል የተነገረን መሆኑን ማረጋገጥ እንችላለን ማለት ነው። በመጨረሻ ሃርድ ድራይቨሩ ነው። ሃርድ ድራይቨር ማለት ደግሞ ሃርድዌር እና ሶፍትዌሩን አብሮ እያስኬደ የሚያጫውትልን ድራይቭ የሚያደርግልን ሲስተም ማለት ነው። ያ ሲስተም ትክክል ነው ማለት እየሰራ ነው በትክክል ወይ ወደፊት ፕሮፐርሊ ይሰራል የሚለውን ነገር ለማጣራት ደግሞ አንድ አፕሊኬሽን አለች። እሷን አፕሊኬሽን በጣም በሰከንዶች ውስጥ የምትወርድ አፕሊኬሽን ነች፣ ትንሽ ነች። እሷን አውርደን ጉድ ከሆነ አሪፍ ነው እንገዛዋለን። ካውሽን ከሆነ ግን ሊበላሽ ስለሆነ መተው አለብን ማለት ነው። ፒሲ ከመግዛታችን በፊት ብዙ ማወቅ ያለብን ጉዳዮች አሉ። እነዚህም በዝርዝር የምትፈልጉ ከሆነ ሌላ ቪዲዮ ሰርች ይላችኋለሁ። እሱን ቼክ ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ አሳውቁኝ። ለበለጠ መረጃ ለቴክኖሎጂ ቻናሎች ፔጁን ፎሎ ማድረግ አይርሱ፣ ላይክ ያድርጉ። እናመሰግናለን።